ይጄ ሄዳታለሁ ብዬ ለመሲ ጋር ወይም ለሳራ ጋር ስደውል ደግሞ ስልክ አያነሱም። እሷስ ጋብሪ መስገድ እችትና ድናለች። አሁን ምንም አትልም። እና ምንድን ነው የምትሉ ሀሳብ አንድ ቁጥር ጻፉትና ግቡ። ወይም ደግሞ እነ ሳሪዬ ጋር ሄዱትና እነ መሲ ጋር ሄዱትና አንድ ቁጥር ጻፉ። ወይም ቲጂ ብላችሁ ጻፉትና እኔ እዛ ልግባና ከዛ የምትሉትን ብለን ይዤ ሄዳታለሁ ወደ ቤቴ ማለት ነው። እና ማገትም የምትፈልጉት ወይም ደግሞ እሷ የምትለው ጤነኛ ነኝ ስራ ገባለሁ እያለች ነው። እና ስራም ከፈለገች እኔ ስራ አስገባታለሁ፣ ችግር የለም። አማማፋ ኦሮሞ ዱበት ኦሮሞ አሪፈ ዱበት አማሪፈ ዱበት ኦሮሞ ዱበት ኦሮሞ ሆን ዱበት አማሪፈ ዱበት ኦ ፋይተ ልቡ ገለተ ረቢ ፋይተር ኮፕሊን ጎዳ fuudhee galuu dhangala'anii qophiliin godhaati dura masiina dawwaltu yoo si fuudhii galiin jette fuudhee dhangala'ani. Eeyyeen isii tana kan kaleessaa sun. Amiin lubbu. Amma immoo asii fudhatan charchii geessee achitti kadhannaa godhanii fi bakka fayyiti. Amantiin isii beentedha waan ta'eef. Ati maal immoo? Wayyee naatee wayyee. Fayyitee. Amiin lubbu amiin. Fudhadheetiin galaanii dafaati qophiilee godhaatiin masiitti dawwali meel booti. Dawwali meel masii kaleessa galgalaa kan ce'u kaleessa galgalaa kan. Sii kennu? Sii kennu? Lakkoofsa lama qabda? Lakkoofsa bilbila lama qabda? ወሬ ራጁ ወይዬ ቲጂ እንዴት ነሽ? አለሽ? እኔ ውድ አለሁልሽ። ተሻላት? ይኸው ደህና ነች አሁን። አልሐምዱሊላህ የኔ ቆንጆ። አይዞሽ የኔ እናት። እናንተ እንዴት እግዚአብሔር ይኸው እንዲህ ያደረገ እናንተ እንዴት አንቺም አላህ ይስጥሽ። ሄደሽ አገኘሻት? ተረጋጋቸውን ደግሞ ደውዬለት ነበረ መሲ አላነሳችልኝም። ቢዚ ናት መሰለኝ። እና አሁን ደግሞ ከአንቺ ጋር አገባለሁ ብላ እያሻገረች ነው። መሲ ካልመጣች ደግሞ እሷ የሆነ ነገር ካለች ብዬ እየጠበቅኳት ነው። ቆይ መሲ ልደውልላት። አው ለምን እሷ ስለ መሲ ስላገኛች እሷ ስለደከመችበት አለ እሷ ፍቃድ እንትን ብዬ እሷ ባለለች መሲኒ እሷ ልጅቷን ይዤ ምናምን መንቀሳቀስ አልመቸኝም። ለምን እሷ ድክማት ነው። ዛሬ ደግሞ እሷ የደከመችበት እሷ የለፋችበት እኔ በእሷ ቦታ ሆኜ ይዤ መግባት ምናምን አልፈቀደኝም። እሷ ይዘሽ ግቢ ቲጂ ብላ ከፈቀደችልኝ አም ሬዲ። ልጅቷ ደግሞ የምትፈልገው አሁን እኔ ስታገኝ ከአንቺ ጋር አገባለሁ ስራ መገባት ፈልጋለሁ አሁን ጤነኛ ነኝ ምናምን እያለች ነው። ስለዚህ መሲ ምን እንደምትለው ሰምቼ ይዤ እገባለሁ። እሺ
እግዚአብሔር ይመስገን ይሆን ድናለች። ምንም ትላንትና አማ ነበር። አሁን እግዚአብሔር ይመስገን ማሲ ሐኪም ቤት ነበረች። አሁን ወደ ቤት ሄዳለች። ትላንትና ጭንቅላቷ የመኪናውን የመታት ሐኪም ቤት ሄዳ አሁን ወደ ቤት እየገባው ነው። ሱቅ ልግባና እመጣለሁ ብላለች። 1-20 ደቂቃ ወደ ሱቅ ልሄድና ብላለች። እዚሁ ነው የምጠብቃት ወይ ላይቭ ላይ ነው የምትመጣው? ኖ ላይቭ ላይ ነው የምትመጣው። አሁን ነው ከሐኪም ቤት የገባችው እና የጠብቃታ። ከሐኪም ቤት የገባችው አሁን ነው ቤት። ስለዚህ አንቺ ከአንቺ ጋር ይዘሻል ልትሄጂ ነው እኮ አሁን። እሷ አይነት ስታገኛ ታውቃለች፣ ታድናለች፣ ምንም ታውቃለች፣ ራሷንም ሁሉም ነገር ታውቃለች። ግን አሁን እሷ የምትለው ከአንቺ ጋር ሄዳለሁ ነው የምትለኝ። እኔ ደግሞ ሆይ ብዬ እጄ መሄድ ከበደኝ። ለምን እሷ ካላወራችኝ መሲ ካላወራችን ብዬ ነው። መሲ እንትን ናት። ሳሪ ላይቭ ነች ወዶቼ። እኔ እንጃ ሳሪንም አላየኋትም። ግን አንቺ ነበርሽ አንቺ ጋር ሲገባሉ ብዬ ጽፌ ነበር፣ አላየሽኝም። ከዛ በራሴ ከፈትኩትና እሷ ራጁ ወይም ደግሞ መሲ ጋር ሂዱና ጻፉ ትላቸው አንቺ ጋር መጡ መሰለኝ ልጆቹ። እኔማ ልፍ ስል ነው ያየሁሽ። እኔ ላይቭ አልነበርኩም። ከባድ ነው። አሁን እኔ ትላንትና የደከመችበት እሷ ስለሆነች እኔ ደግሞ ሆይ ብዬ እጄ መገባት ከባድ ነው። ገብቶሻል? ልጅቷ ምንድን ነው ጠየቅሻት? ፍላጎቷ ምንድን ነው? ልጅ ፍላጎቷ አሁን ስራ ነው አለች። ስራ ትሰራለች። ስራ ሰራለው ቦታው ይዛ ቦታ አልተመቸኝም ነበረ። አሁን ግን ሰውየው ምን አድርጎኝ ነው አለች። ግን ሰውየው ከሰውየው ጋር የነበራት ነገር ብዙ አታወራም። በኋላ አወራታለሁ። ሰው ስለበዛ ማውራት አትፈልግም። አሁን ቀስ ብለሽ አንቺ ትጂ ጠይቂያት፣ ሰውየው ጋር ምን ተፈጥሮ እንደሆነ ምናምን ጠይቂያትና ከዛ እስቲ የሚሆነውን ስራ ካለች ደግሞ ያው እንትን ማለት አለባት። መጀመሪያ ጤናዋ ተረጋግታ ቀስ ብላ እኔ ጋር ስራ ብላ ካለች ማለት ነው። ስለዚህ ተረጋግታ ቀስ ብላ ምን ብላ ስራውንም ካለች ትጀምራለች። እርግጠኛ ከሆነች በዚህ አይ ወደ ሀገር መሄድ ነው የምፈልገው ትኬት ቁረጡልኝ ካለችም ደግሞ እንተባበርና ከነሳሪ ጋር ምን ብለን ትኬቷን ቆርጠን ወደ ሀገር እንሸኛት። ትኬቱ እኔ ራሱ ቆርጥለታለሁ። ግን እሷ እኔ ትኬት ቆርጥልሻለሁ ነገ ትሄጃለሽ ምናምን አልኳት። እኔ ስጠይቃት ፓስፖርቱ ቤተሰቧ ማታ ደውሎልኝ ነበረ፣ የኢትዮጵያ ወንድሙ ደውሎልኝ ነበረ እና እኔም እመጣለሁ ነው ብለው ወንድሙ ወይም እናንተ ችላችሁ ካሉ አመጣችሁልኝ እኔ ወስዳለሁ እያለ ነበረ ወንድሙ። እና አሁን እኔ አይ እንልካለን ምናምን ብዬ ነበረ። ከዛ እሷ ጋር ሲመጣ ደግሞ ሁኔታው እንደማታ አይደለችም። ነፃ ነች፣ ታወራለች። ተነስታ ሰላም አለችኝ። ትላንትና እዛ አሞኝ ነበረ፣ ሰዎቹ ከዛቸውና ከዚ አንድ አይደለም አለች። ምን ችግር እንደሆነ ግን ሰው ብዙ ስላለ አሁን ማውራት አልፈለገችም መሰለኝና ብዙ ነገር አልተመቸኝም። የኔና የእነሱ ነገር አንድ አይደለም ነው የምትለው። ምን ነው እምነት ነው ወይ ምንድን ነው አንድ ያልሆነ ስለ እንዲህ አለችኝ። ከዛ በኋላ ጠይቅሻለሁ ብዬ ዝም አልኳት እንጂ ነፃ ነች። አሁን ያወራችኝ ነው፣ እየበላች ነው፣ እንደ ትላንትና አይደለች። አሁን ደግሞ ፍላጎትሽ ምንድን ነው? ስራ ትሄጃለሽ ወይ ወደ ሀገር ላስገባሽ ስላል አይ ወደ ሀገር አልገባም፣ ስራ መስራት ፈልጋለሁ፣ ስራ ፈልግልኝ እና አሁን ሳይሆን ትንሽ እረፍት ወስጄ ስራ ገባለሁ አለችኝ። በቃ እንደዛም ካለችም የተወሰነ ጊዜ 15 ቀን ምናምን ትረፍና ከራሷ ጋር ትሆንና ይሄ ነገር የማይመለስ ከሆነ ነው ወደ ስራ ራሱ መግባት ያለባት። ትላንትና የተፈጠረበት ነገር ድጋሚ እንደማይመለስ እርግጠኛ ከሆነን ምናምን ነው። ምክንያቱም አሁንም ድጋሚ ከተመለሰባት የትላንቱ አይነት ከተፈጠረባት ለእሷም ለሁሉ ብቻ ለእሷም ጥሩ ስለማይሆን አይተው አረጋግጠን የተወሰነ ጊዜ ታርፍና ስራ ነው ካለችም ስራም በእምነቷ ሙስሊም ከሆነች ቁርአናት ይቀራባት፣ ኦርቶዶክስ ከሆነች ደግሞ በምታምነው እምነቷ የሚያደርግላትን ነገር ታድርግና እራሷን ትመልስ። መልሳ እምነቴ ጴንጤ ነች ብላለች። ጴንጤም ከሆነች በእነሱ የሚደረግ ነገር ካለ ለእንደዚህ አይነት ነገር የሚደረግላት የሚጸለይባትም ከሆነ ተጸልዩባት ራሷን እንግዲህ ወደ እንትኗ መልሰው ስራም ካለች ወደ ስራዋ
ትመለሳለች ኢንሻአላህ። ሀገር ካለችም ደግሞ ምንም ችግር የለውም እኮ። ለዚህ እኮ ነው እኔ እናንተ ባለለችበት ቦታ ደግሞ አሁን ምናምን አሁን ልጆቹ ነበረ ሄዱ ብዬ ሄዱ እነሱ እኔን ትቶኝ ማለት ነው። ለምን እናንተ እስከምትመጡት እኔ ሆይ ብዬ ሂጅ ለመሄድ ከበደኝና እነሱ እናንተ እስከምትመጡት እናንተ ካላወራሁት ለምን አንድ ሰው ከኔም እንትን ማወቅ ሰው አለ ገብቶሻል። ስለዚህ ኦኬ መሲ ከመጣች ደግሞ እሷ ታወራለች። እኔ እሷ ጠይቅ የምትለውን ጥያቄ ጠይቃታለሁ። እሷ የመለሰችን መልስም አብረን እናያለን። ትናንትና የደከማችሁበት እናንተ ስለሆናችሁ በቃ አይተን ይዘሽ ግቢ ካላችሁ እኔ ይዤ እገባለሁ። ከደከማኝ ደግሞ መሲ አጠገቤ ስለሆነ እደውልለታለሁ። ልጆቹም አሉ ያው እዚህም ብትሆንም እዛም ብትሆንም ችግር የለም አሉ። ያለችበት ቦታ እዛ ሴቶች አሉ ብዙ ናቸው። ይኸው 3 4 እቺ ሀዲያ ናት፣ እቺ ማለች ብዙ ናቸው። ሙሉ ናቸው ሴቶች እዛ ያለ ትናንትና ሴት የለም ምናምን ስለተባለ እኮ ነው። አዎ ብዙ ናቸው። ከብቦ ነው ያድሯት። ይኸው ሁላችን እዚህ ነው ያደርን አሉ። ማታ ግን እንትን አላለባትም። ማታ እኔ አልተመለሰባትም። ምንም አልሆነችም አሉ። አይ ኢንሻአላህ ወይ በትልቁ አርግሽ እንዴ ኢንሻአላህ አላህ አፊ ያድርጋት እሷንም።